ቢስሚላህ አልሐምዱሊላህ ረብል ዓለሚን አስሰላቱ ወሰላሙ ረሱሉላህ ዐለይሂ ወሰለም። ክብራትና ክብራን በመርሳ ከተማ የምትገኙ ማህበረሰቦች እንዲሁም ደግሞ በተለያየ ዓለም የምትገኙ የመርሳና አካባቢ ተወላጆች እንዲሁም ሙስሊም ማህበረሰቦች በሙሉ እንግዲህ ዛሬ የምንገኘው በኢህሳን መድረሳ ቅጥር ግቢ ውስጥ ነው። የኢህሳን መድረሳ ባለፈው ቅዳሜ ተማሪዎች መማሪያ ክፍል ከጀርባ እንደምትመለከቱት የእሳት አደጋ መድረሱ ይታወቃል። በዚህ የእሳት አደጋ ምክንያት ደግሞ ይሄ የምትመለከቱት ወደ 4 የመማሪያ ክፍሎችና የመምህራን ማረፊያ ቢሮ እንዲሁም ደግሞ ሻወር ጨምሮ ሌሎች በውስጡ የነበሩ በርካታ የመማር ማስተማሩን ስራ የሚያሳልጡ ቁሳቁሶች በሙሉ ወድመዋል ማለት ነው። መጽሐፍት፣ ወንበር፣ የልጆች መጫወቻ፣ ሌሎች ነገር ጨምሮ ከፍተኛ የሆነ ውድመት ደርሷል ማለት ነው። በዚህም የተነሳ እንግዲህ ለጊዜው የመማር ማስተማር ስራ በሙሉ አቅሙ ያካሄደ አይደለም። ልጆች በድንኳን ውስጥ ነው ለጊዜው ተጠልለው ያሉት ህፃናቶች ማለት ነው። ይህም በተመለከተ እንግዲህ ዛሬ በመላው ዓለም የሚገኝ ማህበረሰብ ድጋፍ እንዲያደርግና ይህንን ቤት መልሰን ገንብተን ወደ ነበረበት የመማር ማስተማር ስራ እንድናስገባ በሚል እዚህ ከተለያየ የሃይማኖት አባቶችና የዚህ የመድረሳ መስራቾች እንደዚሁም ደግሞ ሌሎች የሚመለከታቸው የማህበረሰብ ክፍሎች ተገኝተዋል። ከነሱ ጋር አንዳንድ ቆይታ እናደርጋለን። ከወዲሁ አብራችሁ እንድቆዩ ግብዣችንን እያደረግን አሁን በመጀመሪያ እዚህ ከጎን የምታዋቸው ሼህ መሐመድ ኑር ይባላሉ። የመርሳ ከተማ ትልቅ ሼሃችን ናቸው። ከዛ በተጨማሪ ደግሞ ይህን መድረሳ ከመጀመሪያው ጀምረው በመቆርቆር ቦታውን በመረከብ እዚህ ደረጃ እንዲደርስ ከፍተኛ አስተዋጽኦ በማድረግ እድሜ ልካቸውን የለፉበት መድረሳ ነው። ዛሬ ላይ ይህ አደጋ ደርሶበት እንግዲህ እዚህ ተገኝተዋል ማለት ነው። ስለነሱ ጋር መጀመሪያ ቆይታ እናደርጋለን። ስላመሰራረቱ ኡስታዝ አንዳንድ ነገር ይነግሩናል። ከዛ በኋላ ወደ ቀጣይ እንሄዳለን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ አለዚ ኸለቀና ወረዘቀና وأفهمنا من كتابه سبحانه وتعالى مما ينزل علينا وما ينزل لنا. الله تعالى إننا فترن جتا لنا خير يعسبل لنا جتا بنيا لا يموردون لنا يموردون بس ما شاء يهونا مسكانا يجباونا የዚህ ቦታ ታሪክ ረጅም ነው። አሁን አጠር ያለ ነው የፈለጋችሁት። ይሄንን ቤት የምታዩትን ይሄን የትምህርት ልጆችን ህፃናት መማሪያ አላህ በሳት በድንገት እንደዚህ አድርጎ አንድ ሰው እንዳይበላም አድርጎ ያቃጠለው ለኸይር እንጂ ለሸር አይደለም። በቁርአኑ ነግሮናል። አሳ አንተ ተክረሁ ሸይአን ፈሁ ኸይሩን ለኩም። አንድ ነገር ልትጠሉት ይገባል፣ ልትጠሉት ትችላላችሁ፣ መጨረሻው ለናንተ የበለጠ ነው ይላል። የማይማሩ እንኳን ህፃናቶች ይሄ የሚውሉበት እናት እፎይ ብላ አባት እፎይ ብሎ የሚውልበት ትምህርት የሆነ ነው። በሳት አደጋ ሞክሮታል፣ የበለጥ ሊያሰራው ነው። ይሄንን የሚያይ ሁሉ የሚሰማ ሁሉ የበለጥ እንዲነሳበት የሚቀሰቅስ ነው ኢንሻአላህ ሱብሃነሁ ወተዓላ። ቢሻ እንግዲህ ወደፊት አላህ ቀኝ ያርገል። እንኳን አንድ ሰው አልሞት ወጣቶች ተሰቅለው ያን ሁሉ ሲሉጉ ኤሌክትሪክን ያህላል ነገር እየነደደ ያለ በህይወታቸው ለውጠው ነው ይሄን ያለውንም ያቆሙት። አላህ አፊያቸውን እድሜያቸውንም ጥሩ አድርጎ ይስጣቸውና ወደፊት እንድንተባበር ሁላችንም ቅስቀሳ እናደርጋል። አላህ ይርዳና ለኸይር ነው ይሄን ያደረገው ብዬ ነው ምለው። ቀጣይ ደግሞ የምናልፈው ወደ መርሳ ከተማ የእስልምና ጉዳይ ጽህፈት ቤት ዋና ሰብሳቢ ወደሆኑት ወደ ሼህ ኢብራሂም ነው። ሼህ ኢብራሂም ባጭሩ ደግሞ ያለውን ነገር ሐሳብ ይሰጡናል። አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ የመርሳ መድረሳ ወይም ኢህሳን መድረሳ ተብሎ ዛሬ ላይ ኢህሳን ስያሜ የተሰጠው በአባቶቻችን ትግል በ1970ዎች አካባቢ በእጃቸው ላይ ወድቆ እስካሁን ሲያስተዳድሩትና ሲመሩት ኑረዋል። መካከል ላይ ሼክ መሐመድ ሐሰን ረህመቱላሂ ዐለይሂ ወፋ የሚባል ድርጅት ይዘው መጥተው አሁን የምናያቸውን በስተኋላ የተቃጠሉብንን ብሎኮችን ይህን በላዊ የተለያዩ ብዙ ብሎኮችን ሰሩልን። እሳቸውም ወደ አኺራ ሄዱ። ከዚህ ከወጡ በኋላ ኢህሳን ትምህርት ቤት ራሱን ችሎ ህፃናቶችን ሳንቲም የተወሰነ ከማስከፈል ጋራ በዙሪያው የገቢ ማሰባሰቢያ ተደርጎ የተለያዩ ተሰርተው ሱቆች ተሰርተው እየተዳደረ ያለ ነገር ግን አሁን ድንገት ባልታሰበ አደጋ ከቀኑ 9 ሰዓት አካባቢ ላይ ተቃጠለ።
በነበረው ርብርብ በወታደሮች ወይም ደግሞ በተለያዩ የጸጥታ ኃይሎችና በነበረው በወጣቶቻችን አላህ ጀዛቸውን ይክፈላቸው። ሁሉንም አላህ በሰላም ወደ መጡበት የሚመለሱ አላህ ያርጋቸው። የተረፉት ብሎኮች እንዲተርፉ ተደርጓል ማለት ነው። ያልበለዛ አነሳሱና አበላሉ አጠቃላይ ትምህርት ቤቱን ባዶ ለማስቀረት የታሰበ አካሄድ ነበር የሄደው። ግን አላህ አልሻው ሆኖ በዚሁ አቁሟል። እንደ መርሳ ከተማ እስልምና ጉዳይ እኔ አሁን ማለት የምፈልገው ብዙ ፕሮጀክቶችን አስበን እንሰራል ብለና ደፋ ቀና እያልን ባለንበት ሰዓት አሁን ሀጎን የነፈሰ ንፋስ ሳናስበው ለእንዲህ አይነት አደጋ ተጋልጠነ መልሰን ወደዛው ወደ ነበርንበት እንደገና ከ1970ዎቹ በነበረበት አካሄድ እንድንሄድ እየተገደድን ስለሆነ ወንድሞች እህቶች የተማገር ተሆኑ የላ ኢላሃ ኢላላህ ሙሐመዱር ረሱሉላህ አህሊ ሆናችሁ ሁሉ ማንም ሰው ረድቶነ ወደ ነበርንበት ቁመናችን ተመልሰነ ሌሎችም ፕሮጀክቶችም ሳይቋረጡብንም እንደምናስቀጥል ተስፋ ያደረኩኝ ሁላችንም ከጎናችን እንድትቆሙ ስል በመርሳ ከተማ እስልምና ጉዳይ ስም ለተባበረን አላህ ጀዛውን ይክፈለው ዱዓም ላደረገልን አባስቶ ዱዓ እንዲከፍለው ዱዓ አደርጋለሁኝ። አላህን እጠይቃለሁኝ። ፈጀዛኩም አላህ ኸይረል ጀዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። መሐመድ አወል ይባላሉ። በዚህ በኢሳ መድረሳ ከተመሰረተ በኋላ በተለይ ደግሞ በ2000 አካባቢ ከዛም በፊት በ90ዎቹ ጀምሮ በዚህ ትምህርት ቤት በተማሪነትም አሁን ደግሞ በኡስታዝነት እያገለገሉ ነው። የትምህርት ቤቱ አይን ኡስታዝ ናቸው። በከፍተኛ ሁኔታ አካዳሚካሊም ሃይማኖታዊም እውቀት ያላቸው ኡስታዛችን ናቸው። በብዙዎቻችሁ የምታውቋቸው ናቸውና መግለጽ አይጠበቅብኝም። ኡስታዝ ሼህ መሐመድ አወል ስለ ትምህርት ቤቱ አጠቃላይ ሁኔታና አሁን ስላለው ችግር ደግሞ አጥር ያለ ማብራሪያ ይሰጡናል። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ካለፉት አባቶቻችን እንደተነገረው ይህ ትምህርት ቤት እዚህ ያሉትም የሞቱትም ወላጆቻችን አባቶቻችን በ1979 አካባቢ ይህንን መድረሳ ተረክበው እኛንና የእኛን ጓደኞች ይዘው ትምህርት ጀመሩ። የዛን ሰዓት የምንማርበት ሃይማኖታዊ ብቻ ነበረ። ቁርአን፣ ተፍሲር፣ ሐዲስ፣ ሲራ፣ ተውሂድ የመሳሰሉ ሃይማኖታዊ ብቻ ነበር እየተሰጠ ያለው። በዛው ቀጠለ። ብዙ ከሄደ በኋላ አሁን ወደ 2001 አካባቢ መርሳ አካባቢ ያሉ ወጣት ሙስሊም ወጣቶች ተደራጅተው እንደ ማህበር ፈጥረው ትምህርት ቤት እዚህ ቢሆንልን እኮ እኛ እንዲያደግንበት ልጆቻችን ይማሩበታል፣ ትምህርት ቤት መሳብ አለብን የሚለውን ነገር አስበው መዋለ ህፃናት መዋያ ከዚህ ኬጂ 1 እስከ ኬጂ 3 የሆነ እዚህ ኮሚቴው ተቀብለው መስራት መዋለ ህፃናት ለአመት ያህል አስተማሩ። ከዛ በኋላ አገር በቀል ድርጅት የሆነው ወፋ በሼህ መሐመድ ሐሰን ረሂመሁላህ የሚመራው አየ ይህን ያርግላችሁ ሲል ከአንደኛ ክፍል እስከ 4ኛ ክፍል ከፍቶ ለሚቀጥለው እያሳደገ ሄዶ እስከ 8ኛ ክፍል ከፍቶ እያስተማረበት ይቆይ ነበርና የዚህ ትምህርት ቤት የሚሰጠው በአንድ ፈረቃ ሃይማኖታዊ ይሰጣል፣ በአንድ ፈረቃ ደግሞ የቀለም አካዳሚክ ይሰጣል። በዚህ አይነት መልኩ ነበረ ይሄ ትምህርት ቤት እኛን አስተማረ። እኔ እንኳን እዚህ የገባሁበት ህፃናትን በማስተማር 1992 ነው። ከዛ ጀምሮ እየቀጠለ ያለ ነው። እዛው ጀምር ያለሁኝ እንደዚሁ ምን የተመረበት እያስተማርኩበትም የዱንያዊ ጥቅም እያገኘሁበት እንደገና ደግሞ ልጆቼንም ሁሉንም ልጆቼን እዚህ ነው ያስተማርኩት። እንደገና አሁንም ወደ ዩኒቨርሲቲ ምናምን የሄዱ ተማሪዎች አሉን እዚሁ ትምህርት ቤት ነው እና እዚህ ትምህርት ቤት የወጡ ተማሪዎች በዶክተርነት አሉ ከሚባሉ ተጠሪ የሆኑ ተማሪዎች ያበቀለ ትምህርት ቤት ነው እና አሁን እዚህ ላይ እንዲህ ተቃጥሎ ሳየው እኔ ውስጤን መግለጥ አልችልም። ከኔ በበለጠ ደግሞ መስራች የሆኑት ይሄንን ቦታ ሌት ተቀን መስራች የሆኑት እነዛ አይተውት በነበረ እንጃ አቅል ሽዑር አይኖራቸውም ነበረ ነው። ንብረት ካላቸው ያላቸውን ንብረት ወደዚህ አድርገው ይገነቡት ነበር የሚል ስሜት አለኝ። እኔ በጣም እንደዚህ ስቆስል ማለት ነው የልጆቹን ደግሞ ባላያቸው ነፍሴ ህፃናቶቹ በድንኳን ሲማሩ በቃ ሌላ ነገር እነሱ ማየት አያስደስተኝም እና እንደዚህ ፈራሶ ሳየው ንብረት የሆነ ነገር ቢኖር በቃ ያን ሁሉ አውዬ እንደነበር አድርጌው እንኳን ማስበለጥ ቢቀር እንደነበር ማድረጉ ደስ ይለኝ ነበረ ብዬ ነው እንትን ምለው እና ስለዚህ ትንሽ ከቀለብ የተረፋችሁ ወገኖች የተረፋችሁ ካላችሁ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ጉዳይ ያበረታቱ ነበረ። ኸይር መዋልን በጣም ያበረታቱ ነበረ። ሷሃባዎች ለኸይር ስራ በጣም ይተባበሩ ነበረ። ምንድነው ያሉት ነብዩ ሷሃቦች ማለት ነው ذهب اهل الدثور بالأجور
ይሰሉነ ከማ ኑሰሊ ወየሱሙነ ከማ ነሱም ወየተሰደቁነ ቢፉዱሊ አምዋሊሂም ብለው ሰላማዊ ሰልፍ ወደ ነብያችን ሄዱ። ያ ረሱላህ ጓደኞቻችን የገንዘብ ባልተቤቶች በለጡን በአጅር ብዙ ደረጃቸውን ከፍ አደረጉ። እንደምንሰግድ ይሰግዳሉ፣ እንደምንጾም ይጾማሉ። እኛ በትርፍ ገንዘባቸው ይሰጣሉ፣ እኛ የምንሰጠው ትርፍ ገንዘብ የለ በአጅር ተበለጥን እኮ ብሎ ሲሏቸው ለእናንተስ የምትሰዱ ታረጉላችሁ አላረግላችሁም እንዲያሏቸው ምን አድርጎልናል? ተሰቢሑነ አላህ ወተከቢሩነ ላኢላሃ ኢለላህ ለሱ ዚክር ዘክሩ አሏቸው። መርሃባ ብሎ ያንን ሲሉ በኋላ ዘወሩና ሰሚዐ ኢኽዋኑና ብሎ ደግሞ ሁለተኛ ሄዱ። ወንድሞቻችን እነዛ ሀብታሞች ሰሙና እንደምንዘክረው ዘከሩ እና ምን እናርጋ ዛሊከ ፈድሉላህ ይሄ እኮ የአላህ ትሩፋት ነው። ዩእቲ መን የሻ ለፈለገው ነው ሀብት የሚሰጠው። እንዲሁ ሌላ ምን እመክራችኋለሁ እናንተ አብዙ እንጂ እነሱ በሙሉ ሲሉ አብዙ እንጂ ሌላ እምላችኋለሁ ይሄ ለከጀለው የሚሰጥ ነው። አዲያ እነሱ ተው አትስጣቸው አይባል። ምንድነው የምትሉት? ድሃምና ሀብታም አድርጉ እንደ ምንድነው የተባለው? ደህና ነገር ለመስራት በጎ ሰደቀቱን ጃሪያ ለማቋቋም ያላቸው ጉጉት ማለት ነው። የነብዩ ሷሃባዎች ነብያችን ሰለላሁ ዐለይሂ ወሰለም በጣም እንደዚህ አደናጋጅ የሆነ ጉዳይ ገጠማቸው። ከባድ የሆነ ማለት ነው ጀይሹል ዑስራ የሚባል ከባድ ዘመቻ ገጠማቸውና ሷሃቦቻቸውን ሰብሰው ሲያወያዩ በኸይር ጉዳይ በኸይር ስራ እየበለጠኛለው ይሄን ዑመር ማለት አቡበክር ሲዲቅ ናቸው። ዛሬ መብለጥ አለብኝ በዚህ ዘመቻ ትልቅ ነገር አውጥቼ መብለጥ አለብኝ ብለው አቡበክር ዑመር ተነሱ። ከዛ እኔ ገንዘብ ያለኝ ንብረት ለዚህ ዘመቻ ቸጋራ ለሆነው የሚሳፈሩበት የመሳሪያ መግዣ የፈረስ የምናምን መጓጓዣ ምንም ነገር የለም ነበር። እኔ ያለኝ ንብረት ግማሽ ሰጥቻለሁ ሲሉ ዑመር አቡበክር ምን ጥሩ ነው ያለኝ ንብረት ሁሉ ሰጥቻለሁ አሉ። ከዚህ በኋላ አቡበክርን በኸይር ነገር አልወዳደርም አሉ። ያላቸው ፉክክር ወሳቢቁን በጣም ያላቸው ሽቅድሚያ ማለት ነው። ዑስማን ብን አፋን እንደዚህ በዘበኑ የነበሩ ሀብታም ነበሩ። ወደ 300 ግመሎች መጓጓዣና 100 ፈረሶችን ሰጡ። ከዛም ቁጥሩ ይሄን ያልተባለ ገንዘብ ሳንቲም ማለት ነው ተቀመጡበት ሲያፈሱላቸው በዚህ ተዘጋጁ ሲሉ አንተ ሙጀሂዙን ጀይሹል ዑስራ ነው ያሉት። ይሄ ቸጋራ የሆነ ዘመቻ በጠቅላላ አዘመትከው ይሄን ዘመቻ አንተ ነህ አሉ። ተመከቱ የኸይር ነገር ቅድሚያቸው ማለት ነው። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደሰቱና ይሄን የቆሰለው የጨነቃቸው ነገር በጣም ሲፈረጁ ማለት ነው ማበረ ዑስማን بعد اليوم ዛሬ ቀን ዑስማን የሰራውን ቢሰራ ተጠያቂ የሚጎዳው ነገር የለም አሉ። ለዚህም ሴት ልጃቸውን ሰጥተውት ይኖር ነበረ። ሩቅያ ስሞትባቸው ኡሙል ኩልሱም የምትባለውን ተውኩት። ያቺ ሞተችበት። እኔ ለዑስማን አሉ በጣም ስላስደሳቸው ማለት ለዑስማን 40 ልጅ ቢኖረኝ አንዷን ስሞት አንዷን እየቀየርኩ አንዷን ስሞት አንዷን እየቀየርኩ 40ውን ልጅ ለዑስማን ነበር መሰጠው አሉ። ተመከቱት ኸይር ስራ እንዴት ነብዩ ሰለላሁ ዐለይሂ ወሰለም እንትን ማለት በዚህ አይነት መልኩ የተገለጸ ማለት ነው። ቁርአንም ወጪ አድርጉ ከከሰባችሁን ነገር ለኸይር ነገር ወጪ አድርጉ ሰደቀቱን ጃሪያ በማለት ይሄው ሐዲስ የሚቀራበት ቁርአን የሚቀራበት እንደዚሁ የሚሰገድበት ሶላት የሚለማመዱት የሚሰግዱት ተማሪዎቻችን እዚህ ነው። ሶላት ሲደርስ አስር ዙር የሚሰግዱት እዚህ ነው። ይሄንን የኸይር የሚማሩበትን ጉዳይ መስራት ሰደቀቱን ጃሪያ አንተ ከሞትክ በኋላ ሰደቀቱን ጃሪያ ብሎ ማለት አንተ ከሞትክ በኋላ ፋይል የማይዘጋ ማንኛውም ሰው ሲሞት ፋይሉ ይዘጋል። ሰደቀቱን ጃሪያ የሰጠ ሰው ግን እየተመዘገበለት ነው አጅር። በዚህ አይነት መልኩ ነው ሸሪዓችን ያስተማረን። ቁርአንም ወጪ አድርጉ ለአኺራችሁ ብሎ የሚያዘን ለዚህው ጉዳይ ነውና ትንሽ ተርፋችሁ ያላችሁ ወንድሞቻችን እዚህ ላይ ብታውሉ በጣም አጅር ታገኛላችሁ የሚለውን ነገር ነው ለማስተላለፍ እንፈልገው። እዚህ ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንግዲህ ውድና የተከበራችሁ ተመልካቾቻችን አሁን ደግሞ የሚገኘው ከትምህርት ቤቱ ርዕሰ መምህር ከሆኑት ከአቶ አሰን ማህሙዴ ጋር ነው። አቶ አሰን ማህሙዴ ደግሞ በትምህርት ቤቱ ላይ የደረሰውን የሀብት ኪሳራ ምን ያክል ነው፣ እንደዚሁ ደግሞ በመማር ማስተማሩ ዙሪያ በተማሪዎች ስነ ልቦናስ በመምህራን በአጠቃላይ በሰራተኛው ዙሪያ ምን ያክል የስነ ልቦናስ ጫና ይፈጥራል የሚለውን ደግሞ ማብራሪያ ይሰጡናል። ከዛ በመቀጠል እንግዲህ የአካውንት እንትን እንለጥፋለን። በዛ መልኩ ነው የምንሄደው ማለት ነው። ያው ስሜን አስተዋውቋችኋል። ሐሰን ማህሙድ ይባላለሁ። የትምህርት ቤቱ ርዕሰ መምህር ነኝ። ከርዕሰ መምህርነት በተጨማሪ በአሁኑ ሰዓት ትምህርት ቤቱ ካጋጠመው አደጋ አንጻር የተቋቋመ ኮሚቴ አለ። ያንን ኮሚቴ በሰብሳቢነት እየመራሁ እገኛለሁ። እንግዲህ ሁላችሁም እንደምታውቁት ባልታሰበ ሁኔታ ሚያዝያ 11 ቀን ቅዳሜ ዕለት ማለት ነው ከቀኑ 9 ሰዓት አካባቢ መነሻው ባልታወቀ ምክንያት የኬጂው ህንጻ በተለይ አንዱ ብሎክ በውስጡ 4 መማሪያ ክፍሎችና 3 የአስተዳደር ቢሮዎች ያሉት ክፍል በእሳት ቃጠሎ ወድሟል። በውስጡ በርካታ ንብረቶች ነበሩት።
ከትንሿ ስፒል ጀምረን እስከ ትልልቁ ህንጻ ድረስ እስከ ህንጻው ድረስ በርካታ ንብረቶች ነበሩት። ለምሳሌ ያክል በውስጡ እንደ ጥቁር ሰሌዳ፣ የተማሪዎች ደብተር፣ መማሪያ መጽሐፋቸው፣ በስቶር ውስጥ የነበሩ ጥቁር ሰሌዳዎች፣ ፍራሽ፣ ህፃናቶቹ የሚያርፉበት ትራስ፣ የፕላስቲክ ወንበር፣ ጠረጴዛ፣ ኮምፒውተሮች፣ ቴሌቪዥኖች የመሳሰሉ ንብረቶች በቃጠሎ ሙሉ በሙሉ ወድመዋል። ስለዚህ የእነዚህ ንብረቶች ግምት ወደ 3 ሚሊዮን ብር አካባቢ ይገመታል። በውስጥ የነበሩት ከ2 ሚሊዮን በላይ የሚገመት ንብረት የወደመበት ሁኔታ አለ። ህንጻው በወቅቱ በነበረው አሰራር ከ7 ከ8 ሚሊዮን ብር በላይ ሊጨርስ የሚችል ህንጻ ነው ተብሎ ይታሰባል። እንደ ጥቅል የምህንድስና ባለሙያዎችን ባንሆን እንደ መምህር ስንገምተው ከ10 ሚሊዮን ብር ያላነሰ ሀብት የወደመበት ሁኔታ አለ። ይሄ ንብረት በመውደሙ በትምህርት ቤታችን ውስጥ በተለይ በኬጂ ደረጃ የአጸደ ህፃናት ደረጃ የሚማሩ ስንት ተማሪዎች አሉ? ከደረጃ 1 እስከ ደረጃ 3 በሚገኘው ሌቭል ወንድ 224 ሴት 225 በድምሩ 469 ህፃናት። ከነዚህ ውስጥ አራቱ መማሪያ ክፍሎች ውስጥ ቢያንስ በእያንዳንዱ ክፍል 50 ተማሪ አለ። ስታባዙት በአራት 200 ተማሪ መማሪያ ክፍል የለውም ማለት ነው በኬጂ ደረጃ። በተመሳሳይ ሁኔታ ከአንደኛ እስከ 8ኛ ክፍል ትምህርት ቤቱ የሚያስተምራቸው ተማሪዎች ወንድ 375 ሴት 387 በድምሩ 732 ተማሪዎች እዚህ ትምህርት ቤት ውስጥ ይገኛሉ። በተመሳሳይ ሁኔታ በኬጂ ደረጃም በአንደኛ ደረጃ ትምህርት ቤትም ደረጃ አገልግሎት እየሰጡ የሚገኙ የአስተዳደር ሰራተኞችንና መምህራንን ስንወስድ ወንድ 20 ሴት 27 በድምሩ 47 መምህራን አሉ። አሁን ይሄ የቃጠሎ አደጋ በዚህ ደረጃ ቁዘማ ያስከተለ አደጋ መሆኑን ማንኛውም ሰው ልብ ሊል ይገባል። ለዚህ ቃጠሎ በዚህ መንገድ ጠባሳውን አሳልፎ ሄዷል። ከፍተኛ የሆነ የአእምሮ ቁስለት አለ፣ የሞራል መነካት አለ። ኢቭን በተማሪዎቻችን የትምህርት አቀባበል በመምህራን የማስተማር ሙያ ላይ ሁሉ አሉታዊ ተጽዕኖ የሚያሳድር ቃጠሎ ነው። ይሄንን ቃጠሎ ደግሞ ደረሰ ብለን እጅና እግራችንን አጣጥፈን መቀመጥ ለበለጠ ኪሳራ ነው የሚዳርገን። ወደ ስራ መግባት መቻል አለብን በሚል ሂሳብ ኮሚቴ ተቋቁሞ እንቅስቃሴ ውስጥ ገብቷል። ከእንቅስቃሴዎቹ ውስጥ የመጀመሪያው ምንድነው? ከሚመለከታቸው የመንግስት አካላት ጋራ መነጋገር ባለብን ልክ ተነጋግረናል። በደብዳቤም ጥሪ አስተላልፈናል። የፊታችን ሚያዝያ 19 2017 በትምህርት ቤቱ ቅጥር ግቢ ከጧቱ 2 ሰዓት ጀምሮ ታላቅ የገቢ ማሰባሰቢያ ፕሮግራም ተዘጋጅቷል። የጥሪ ደብዳቤ እያስተላለፍን ነው። ለባለ ሀብቶች፣ መንግስታዊ ላልሆኑ ድርጅቶች፣ ለመንግስት መስሪያ ቤቶች ደብዳቤ አስተላልፈናል። በተማሪዎቻችን በኩል ደግሞ ወላጆቻቸውን አድሬስ እናደርጋለን። ስለዚህ እሁድ በሚደረገው ቴሌቶን ላይ የመርሳ ከተማና የመርሳ ከተማ አካባቢ ዙሪያ ህዝብ በነቂስ ትምህርት ቤቱን አይደለም በነበረበት ልክ ከነበረበት በላይ እጅግ በጣም አስቦና ሳምሮ ይገነባዋል የሚል ተስፋ አለኝ። በዚህ አጋጣሚ በቃጠሎ ወቅት ቃጠሎ የከፋ ጉዳት እንዳያደርስ፣ ተጨማሪ ጉዳት እንዳያደርስ ከፍተኛ የሆነ ርብርብ በማድረግ ቃጠሎውን በቁጥጥር ስር ለዋሉ የጸጥታ አካላት፣ የመንግስት መስሪያ ቤቶች፣ መንግስታዊ ያልሆኑ ድርጅቶች፣ የአካባቢው ህብረተሰብ፣ ወጣቶች በትምህርት ቤቱ ስም እጅግ በጣም የላቀ ምስጋና ላቀርብ እወዳለሁ። አመሰግናለሁ። እሺ፣ እኛም እናመሰግናለን። እሺ ክብራት የተከበራችሁ ውድ አድማጭ ተመልካቾቻችን እንግዲህ የነበረው ሂደት ባጭሩ ይሄን ይመስላል። እኛም እንግዲህ መልእክት የምናስተላልፈው ከስር አካውንት እንለጥፋለን። የተቋቋመ የጊዜያዊ በትምህርት ቤቱ የተከፈተ አካውንቶች አሉ። እሱን እንለጥፋለን። በአካል መገኘት የማትችሉ ወይም ደግሞ በአካል ተገኝታችሁ የተለያየ ድጋፍ እናደርጋለን የምትሉ አካውንቱን ከስር እንለጥፋለን ማለት ነው። ስለዚህ በዚህ መልኩ ከውጭም ከውስጥም ያላችሁ ድጋፋችሁን አድርጋችሁልን በአጭር ጊዜ ውስጥ ትምህርት ቤቱን ከነበረበት በላይ አድርገን እንግዲህ እዚህ ትምህርት ቤት ውስጥ በሚማሩ ህፃናት፣ መምህራን፣ ወላጆች አጠቃላይ የተሰማውን መጥፎ ስሜት ከልሰን በደስታ እንድንገናኝ ነው መልእክታችንን የምናስተላልፈው። ይሄንን ቃጠሎ ከዚህ አልፎ ሌላኛውንም የአንደኛ ደረጃውንም ብሎክ እንግዲህ ተጨማሪ ውድመት እንዳያደርስ እነዚሁ ርብርብ በማድረግ እሳቱን በዛ በጠራራ ፀሐይ ለማጥፋት የተረባረባችሁ አካላት በሙሉ እኛም በበኩላችን እናመሰግናለን። የነበረን ፕሮግራም እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።